ዱባይ ላይ መንጃ ፍቃድ ለማውጣት ሁለት ነገር ብቻ ነው የሚያስፈልገው። የመኖሪያ ፍቃድ አይዲ ያስፈልጋቸዋል። ሁለተኛው ደግሞ ገንዘብ ነው። ሁለቱ ካላችሁ ዩኤኢ ላይ መንጃ ፍቃድ ማውጣት ትችላላችሁ። አሁን ብዙ ሰዎች ድንግርግራቸው እየወጡ ያሉት ኢትዮጵያኖች አሁን መንጃ ፍቃድ ለማውጣት በቃ ብዙ ከባድ ይመስላችኋል። እጅግ ቀላል ነው። በፊት የዛሬ 5 ዓመት እኔ መንጃ ፍቃድ በማወጣ ሰዓት ላይ ወደ 6 ዓመት ገደማ ላይ ከካምፓኒያችሁ ኤንኦሲ ወይ ፍቃድ ያስፈልጋል። በአሁኑ ሰዓት ፍቃድ አያስፈልግም። አይዲያችሁ ብር ካለ እና ሰዓት ካላችሁ ዩኤኢ ላይ መንጃ ፍቃድ ማውጣት ትችላላችሁ። አሁን መንጃ ፍቃድ ለማውጣት ምን ያህል ሺህ ብር ነው እያሉ ነው። ሄደ ከተባለ ከ9 ሺህ ብር አይበልጥም። አንሊሚትድ ነው። በቃ መንጃ ፍቃዳችሁ እስከምትይዙ ድረስ አንዴ ትከፍላላችሁ። ስትከፍሉ ደግሞ በተርም ነው። ለምሳሌ አንዳንዶች በሁለቴም በሶስቴም ሊያስከፍላችሁ ይችላል። 2 ወይ 3 ነው። በዛ ነው የምትከፍሉት። መንጃ ፍቃዳችሁን ታወጣላችሁ። አሁን ብዙ ሰዎች ደግሞ ኢትዮጵያኖች ኢትዮጵያ ላይ መንጃ ፍቃድ አለኝ ዩኤኢ ላይ መጥቼ በጎልደን ቻንስ መሞከር ፈልጋለሁ ይላል። እኔ ሪኮመንድ ማደርገው ለወንድሜ ዩኤኢ ላይ መንጃ ፍቃድ ማውጣት ከፈለግ ከዜሮ ተማር። ምክንያቱም አንተ አሁን 10 ዓመት 15 ዓመት ኢትዮጵያ ላይ ነርሳል። እኔ እዚህ ዩኤኢ ላይ 1 ዓመት የነዳሁት እበልጣለሁ። ምክንያቱም ዩኤኢ ህጉን አውቀዋለሁ፣ መመሪያውን አውቀዋለሁ፣ እንዴት እንደሚሰራ ከአስከፈ አውቀዋለሁ። ስለሆነ እንደ አዲስ ከዜሮ ተማሩ። ሙሉ የሀገሪቱን ህግ ታውቁታላችሁ፣ እያንዳንዱ ከአስከፈ። ለምሳሌ ኢትዮጵያ ላይ እንዲህ ሽልክልክልክ እያልክ ትሄዳለህ። ዩኤኢ ላይ እንደዚህ አይደለም። አንድ ሽልክ ስትል ወይ ወደ ቀኝ ስትታጠፍ ቅጣት ነው የሚመጣብህ። በገንዘብ ነው ማሰብ ያለብህ፣ ህጉንም ማሰብ አለብህ። እንደ ኢትዮጵያ አይደለም። እያንዳንዱ ነገር በህግ ነው የሚመራው እና ዩኤኢ ላይ መንጃ ፍቃድ ለማውጣት ይሄ ነው በቃ። እነዚህ ሁለት ነገሮች ካለ መንጃ ፍቃድ ማውጣት ይችላል። መማሪያ ሰዓት ደግሞ ጠዋት 8 o'clock ወይ 8 ሰዓት ይጀምራል። ማታ ደግሞ 8 ሰዓት ከምሽቱ ያቆማል ማለት ነው። በእነዚህ ሰዓት ላይ 2 ሰዓት ትመርጥና መማር ትችላለህ። እጅግ ቀላል ነው። ከዚህ ውጭ ምንም የሚካበድ የለም። እንደዚህ ብዙ ሰዎች አንዳንድ ኢትዮጵያኖች መንጃ ፍቃድ ለማውጣት እንዲሉ ከባድ ነው ያለው፣ ቀላል ነው። ግን መንጃ ፍቃድ ስታወጡ ማሰብ ያለባችሁ መንጃ ፍቃድ ሳወጣ የትኛው ነው አውቶማቲክ ወይም ማኑዋል የሚለው ቀድማችሁ አስቡት። የምትሰሩትን ስራ ነው ሪኮመንድ። እኔ አሁን በፊት ላይ መንጃ ፈቃድ የመጀመሪያ የዩናይትድ አረብ ኤምሬት መንጃ ፈቃድ ሳወጣ አውቶማቲክ ነው። አውቶማቲክ በቃ የቤት መኪናዎችን የምነዳው አረብ ቤት ተቀጥሬ ነው ምሰራው ብዬ አሰብኩኝ። አውቶማቲክ አወጣው። ግን አውቶማቲክ አውጥቼ አልነዳውበት። የነዳውት ምንድነው ማኑዋል ደግሞ ምንድነው ጎልደን ቻንስ ሲመጣ፣ አንድ የአቡዳቢ ቻንስ ሲመጣ ከአውቶማቲክ ወደ ማኑዋል በነፃ ተቀየረልኝ ማለት ነው። ከማውጣታችሁ በፊት መንጃ ፍቃድ እያንዳንዱን ከአስከፈ አስቡት፣ ቲንክ አድርጉት። ምን አይነት ስራ ብሰራ ቆንጆ ነው? የወደፊት ላይ ዩኤኢ ላይ ምን አይነት አላማ አለኝ፣ ሀሳብ አለኝ? ምሰቡትን ከአስከፈ አስቡትና ከዛ በኋላ መንጃ ፍቃዱን አውጡት። ለእናንተም ይቀላችኋል። በኋላ ሰው እንዲህ ነው ሲል አይ እኔ የፈለኩት ነው ወደፊት እንደዚህ ነው የምሰራው ብላችሁ መናገር ትችላላችሁ። ዩኤኢ ላይ ደግሞ አውቶማቲክ መኪናዎች ደግሞ በጣም ርካሽ ናቸው። ከ6000 ብር ጀምሮ አለ። 6000 ድራም 6000 ድራም ስላችሁ ዓመተ ምህረቱ ወደ ኋላ የሄዱ ናቸው። 2015 17 እያሉ ነው የሚሄዱት እና የእናንተ ብር በቃ ከ6000 ብር ጀምሮ ወደ ላይ ትሄዳላችሁ። በሚሊዮኖች ውስጥ ማግኘት ትችላላችሁ፣ መግዛት ትችላላችሁ። እና ዩኤኢ ላይ መንጃ ፍቃድ ለማውጣት ይህን ይመስላል ማለት ነው። ሀሳብ አስተያየት ካላችሁ ከዚህ ቪዲዮ ላይ ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ላይክ አድርጉት። ላቢ ሚዲያ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደውል ምልክቱ ኦል ብታደርጉ እንደዚህ አይነት ጠቃሚ ቪዲዮዎች ስለ ዩኤኢ ወይ ስለ ዱባይ መረጃዎች በየጊዜው ይደርሳችኋል።